ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እነሆ የኔ ህይወት የተሰኘው ፕሮግራማችን ጀምሯል። እኔ ራሄል ነኝ። በኔ ህይወት ፕሮግራማችን ላይ ያለመናገር ሀዘንና ቁጭትን እንዲሁም ደግሞ ድብርትን በመናገር ውስጣችሁ ላይ የታመቀ ጭንቀት ተንፈስ የምትሉበት ፕሮግራማችን ነው። ጥሩ ታሪክ አስተማሪ ሊሆን የሚችል ታሪክ አለ የምትሉ ሰዎች ከዚህ ታች ባለው ስልክ ተደውሉልን። እንዲሁም ደግሞ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁንም ያው ኮሜንት ላይ ያስቀምጡልን። የለቀቅናቸው ቪዲዮዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። ለዛሬ አንድ ፕሮግራም አዘጋጅቼ በህይወት ፕሮግራማችን ያንድ እንግዳ ጋብዣላችኋለሁ ነው። ጥሩ ቆይታ እንደሚኖረን ምንም ጥያቄ ምንም ጥርጥር የለውም። ወደ እንግዳ እስኪ ራስሽን በትንሹ አስታውቂ። ስሜ ሄለን አየለ ይባላል። ሄለን የተወለደች የታደገች ሄለን የተወለደችው እዛ ነው። 6 ዓመት ምናምን ወይ ከእናቷ እዛ 6 ዓመት በኋላ ማየ ወደ ሌላ ቦታ ሄደች። ሰው እዛው ትንሽ ወጣ ያለች በጠራማ ቦታ ደግሞ እስከ 11 ዓመት ቆየው። ከዛ በኋላ ደግሞ ወደ ባህር ዳር ከባህር ዳር ወደ ሄለን ዛሬ ታሪክ ላጋባሽ የምፈልገው ታሪክ አለ። ተመልካችን አድማጭ ቴሌቪዥን ብለሽ ነበርና በታሪክ ላይ ብዙ ትምህርት ቤተሰብ እንደሚያገኙበት 100% እንደሚባል ደረጃ እርግጠኛ ስለሆንኩ ጋበዝኩሽ እና ከመግቢያው ላይ ስንጀምር ሰዎች ብሎ የሚሰራቸው ሰው ካለ ከውስጣቸው የታመቀ ብዙ ነገር ይኖራል ብዬ አስባለሁ ማለት ነው። እና ዋናው አዳማጭ እንዲጠፋው ይመስለኛል። ግን የሆነ ውስጡ ላይ ማውራት መተንፈስ የሚፈልገው ብዙ ነገር ይኖራል። ስለዚህ ሄለን ማውራት የምትፈልገው መተንፈስ የምትፈልገው ትልቅ ታሪክ አላትና አድማጭ ጀሮ ካለ ሊናገሩ ለሰው ሊያካፍቱ የሚፈልጉት በጣም ብዙ ታሪክ እንዳለ እናስታውሳለን። የሰው ልጅ የሆነ ደርሶ አምሮበት ተሽቀርቅሮ ሲወጣ የሆነ ድርጦት የሚኖር ነገር ይመስላል። ስለዚህ አንቺ ታሪክ እንዳለሽ አውርተሽኛ። ስለዚህ ግን ምን ትያለሽ? ማለት ስለማዳመጥ ሰዎችን ስለመስማት ምን ትያለሽ? ሰዎችን ስለመስማት ያለው ነገር የሰው ልጅ እንደሚታየው አይደለም። ሰዎችን ብንረዳቸው፣ ብንሰማቸው፣ ችግራቸውን ብንካፈላቸው ጥሩ ነገር ያስባል። የሰው ልጅ ችግር መካፈል ሰዎቹ ምናምን ሰማው ሰው ሲያገኝ የሆነ ውስጥ ያለው ነገር ጭንቀቱ ምናምን ሊቀልለት ይችላልና ብንሰማቸው ጥሩ ነገር ያስባል። ስለዚህ አዳማጭ ጆሮን ፈልጋለን። እሺ ሄለን ማለት እስኪ የሄለን ታሪክ የመነጋገሪያ የሆነው ታሪክ ወይም ደግሞ አንቺ የኔ ታሪክ ጅማሮ የት ጋር ነበር ታስቀች? ያን ታሪክ ጀማሪ የማስበው ያው ከተወለድኩበት ቀን ጀምሮ ነው። ይህ ታሪክ የጀመረው ይዘን ነው። ያው ከተወለድሽ በኋላ ብዙ የምታያቸው ነገሮች አሉ። በደስታ ሐዘን የተሰረችው ነገሮች አሉ እና እኔ ደግሞ ሁለቱንም አሳልፍ ሀሳብ የሚባሉ ነገር በጣም አሳልፌ እዚህ አሁን ያለበት ቦታ ላይ ስለደረሱ የሚጀምረው ያው እንደ ማንኛውም ልጅ ከአንድ እናቴ እስከ 6 ዓመቴ ምናምን አሳደገችኝ። ከዛ በኋላ ያው ችግር ነው ብቻዋን ያሳደገችኝ ነበረ። ወደ አረብ ሀገር ሄደች። በኋላ እኔ ብቻዬን ጀመር። አባቴ ከመጀመሪያ ጀምሮ አባቴ የተስማማ እንትን ላይፍ የላቸውም እና አስሩጃቱ ላሚኖች እንድወለድ እንዳድግ ምናምን ፍላጎት አልነበረ። በጓደኝነት ላይ እኔነቴን አልተቀበለውም። ምንም ነገር አልተመለኝም ነበር እና በዘባት እናቶቿ ማደርች ትጸድቀኝ በፍቅር ህይወት በነበረበት ሰዓት ልጅ የተረገሽ ነው። ከዛ ግን ልጅ መፈጠሩን አልፈለግም። አለ በሰዓቱ ይህንን ነገር ስትሰሚ
የፈጠረች እንደማለት ልጅ ማገዝ ሳይፈልግሽ ቀርቶ ደስ አይልሽ አለመወለድሽ አባት እንዳለ ስላኪ ደስ አይልሽ ያው ደስ አይለኝ ከፍቶ የሚሳፈር አባትሽ ያው ማለት እንደ ማንኛውም ስታስቢው አባትሽ እንደማይፈልግ ስታቂ ላትወለጂ የሚፈልግ አባት እንዳለ ስታቂ ምንም ደስተኛ እና በጣም ነው የሚከፋኝ የነበረው። ምክንያቱም እንደማንም ልጅ አባዬ ቤት ጠርቼ አላውቅም። አባቴን ያወቁት 11 ዓመት አካባቢ አውቃለሁ። እስከዛ ድረስ አባቴን ያላውቅም ነበረ። ግን ሞት በጣም ፈልገው እንደዛ ማድረጉን ራሱ ትቼ አባቴን ሞት በጣም እና አባትሽ ተለክሽ ነው እና አስተዳደግሽ ምን ይመስል ነበረ? ከማን ጋር ኖርሽ አደግሽ? ያው እስከ 11 ዓመት እንደነገርኩሽ እዛው አካባቢ ከመዘራ ማለት ነው። ከማዬ ጋር 6 ዓመት ቆዩ አልኩሽ። ከዛ ወደ አረብ ሀገር ሄደች እሷ አጎቷ ጋር ላይ እንደማን ከቤት ያሳደገ ነገር ሳይጎድብኝ እሷ እንደሌለች ራሱ እንዳይሰማኝ አድርገው አሳደገኝ። ልክ ከ11 ዓመት ምናምን ሲሆን ላይ አባቴ ፍለጋ መጣ። ከዛ በኋላ ያው በቃ ስልሽ ካልወሰድኳት ቤተሰብ እኔ ልጅ ነኝ በዛ ሰዓት ወረዳ አለባት ሲል የነበረ ሰው ከዛ ካደግሽ በኋላ ግን ልጅ ፈልጎ መጣ ማለት ነው። እና መጥቶ በቃ እንደዛ አለ ሲመጣ ምን ማለት እኔ ደስ ነው ያለኝ ማለት አልፈልግሽም ማለቱ ሌላ ነገር በቃ አባት አላት አይደለ? እኔ አባት አለኝ አባዬ ጠራኝና በጣም ደስ ያለኝ። እሺ እሄዳለሁ ወደ ክፍለ ሀገር ማለት ነው። ከሱ ጋር ወደ ቦታ ላይ እሺ አሁን አባቴ ዛሬ ለምንኖረው ያው እንትን ነው እንደውና ሁሉም ቦታ አንድ ቦታ ይጣላል ያማራት ቤታ ቦታ ይንቀሳቀስ እኔ ለእሱ እናቱ ጋር ወሰደኝ። እናቱ አለች ሄደቹ ናምናቱ እነሱ ጋር በቃ እዛ ከሄድኩ በኋላ የህይወት ፈተና ለማየት ሄድኩት እዛ ነው። በቃ ያው ተወልደሽ ፈተና አላደላ ያየሁት እኔ እዛ ያው ለማንኛውም ቤተሰብ ተቀበሉኝ። ሲቀበሉኝ ያስላል ከዛ በኋላ የተዋወቀን ምን እያለን ስንመጣ እኔም እዛ ሆንኩኝ። እኔ ደርሼ ለመምጣት እንደሚሄድ ነው የምመጣው፣ ግን አልተመለስኩም። እዛው ደረስኩና የእነሱ ጥላቻ ጀመረ ማለት ነው። የጥላቻቸው መነሻ እኔ ይመስለኛል መሬት ምናምን ከአባትነቱ ልቅ የሚታዩቸው ቦታ ገንዘብ ሌላ ታሪክ የሚያስብትና ግን ትምበት ልጅ ዓመት 11 ዓመት ያሆንሽ ከዛ ሴት። ስለዚህ አሁን አንቺ ስለ ሀብት ስለ መሬት በዛ ልጅ ከተማ ስትሆኚ ዙዋይ ገና ያደግኩኝ መሬት ምን እንደሆነ ለምን እንደሚጠቀም አላውቅም። ሰዓት ዓመቴ ግን ያው ስለ መሬት ምናምን የማይገባኝ እንኳን በዛ እድሜ ከዛ ቁሬች ይችላል ሴንስ አይሰጠኝ መሬት እንደዚ በጣም በጣም ወደ ቀን ይመስላል ፈቀን ጭራሽ ቀን ጭራሽ የባጠቀችው ሰዎች ይመጣሉ። አባቴ ግን ማለት አይደለም ለአባትሽ ያላችሁ ጥላቻ ምን ይመጣል? ይመስለኛል የቤቱን አምባገነን በጣም ነው የሚፈሩት። በጣም ስለዚህ በውጭ ሰው በጣም ተወዳጅ ነው። በዛ ይመጣል ይላል እና ስለሚፈሩት ብቻ እሱ መሬቱ የሚወስድ እሱ ከወሰደ ደግሞ በዛ አይደለም የመጀመሪያ ግን ሁለተኛ ልጅ ግን እሱ ከወሰደ ለምን
ያንን በማሰብ ለምሳሌ እሱ ሊሆንም አይፈልግም። እረፍት ምናምን ብሎ ራሱ መጥቶ ነበር የመሰዓት እና ከኔ ጋር አብሮ ሊሆን እዛ አካባቢ ቤት አለ ነው ጭራሽ አላሰለች ጭራሽ አለች። እንዴት ሰው ወንድሞች ምንም በቃ ምንም የማይገናኝ ነገር ምንም ማለት ነው። አሁን ሰዎች ሰዎች እኔ ስለነሱ ማለት እንዴ አሁን ጊዜ ስላለች ዞር የሚገለጽ አለ ይመስሉ በጣም እስከሚበቃቸው ማሰብ እስከሚበቃቸው በጣም ባላውቀው ስራዎች እና የቤተሰቦች በጣም ክፉ ናቸው ከሚባለው በላይ በቃ የህይወት ፈተና ያየሁት እዛ ይቼ ነው። ክላስ በቃ የጠዋት ተማሪ ሆነሽ አንቺ ተነስተሽ ወደ ትምህርት ቤት መሄድሽ ነው የምታስቢው እና ከዛ በጣም ብዙ ስራ ሰርቼ በጣም ማለት ነው በእኔ እድሜ የማይጠበቁ ስራዎችን ሰርቼ ይላሉ እና ስሜቱ በራሱ ከባድ የሚሆንብሽ ይመስለኛል። ምክንያቱም ከነቀስና ከአባትሽ ጋር አይደለም ሲቀጥል ደግሞ ከመጀመሪያው ነው አባትሽ እንደማይፈልግሽ እየተነገረሽ ነው ያዳግሻል። ከዛ ደግሞ አሁን ከአባትሽ ቤተሰቦች ጋር ከአያቶች ጋር እነሱ ደግሞ አሁንም ሌላ ነገር መጥፎ እንትን እያሳዩሽ ነው፣ መጥፎ አይን እያሳዩሽ ነው፣ በአንቺ ላይ መጥፎ ድርጊት እያደረጉሽ ነው። በዛ ላይ ደግሞ ልጅ ነሽ አስቢ ማለት ልጅ ደግሞ ስትሆኚ በጣም የበለጠ ፕሮቴክት የሚያስፈልገን ሳብ ነው በልጅነታችን ማለት ነው። እነዛ ነገሮች ደግሞ አንቺ ጋር የሉም። ስለዚህ ምን ይፈጥርብሽ ያለመፈለግ ስሜት በሰዓት ሀሳብሽ ነበር? በጣም ማንም እንደሌለኝ ቤተሰቦቼ ናቸው ግን በማይተወለዱኝ እዛ መኖሬ በቃ በጣም እንደሚያስጠላቸው ምንም እንደማላደርግላቸው እና ቤተሰብ አላቸው ትንሽ ምን ታረጊ ነበር እንደሰስ ሁሌም ለመቤት እመቤቴ በቃ ማርያምን ሁሌም ውሰጂ ነበር። እኔ ምንም ልስራ ለባልማር ቢቀርብኝ በቃ የሆነ አንዳንድ ጊዜ የሆነ ሰላም ሆነሽ በልተሽ የምታውቅበት ቀን አለና ያ ነገር አያስደስተኝም እኔ። ምክንያቱም ነገር እኔ እዛ ቤት የምታየው እንደ ሰራተኛ እንጂ እንደ ቤተሰብ አይደለም እና ያው እዛ ቤትኩበት ጊዜ በጣም ብዙ ፈተናዎችን አይቻለሁ። ሴት ዚያኛዎችን ስራዎች ነው ለእኔ የማይገቡ ስራዎችን ሰርቻለሁ። ለእኔ የማይሆን በቃ ሸከሟል በእኔ አቅም ተሸክሟለች ማታስብን ነገር ይህ ተሸክሜ አውቃለሁ። ትንሽ ሰሪ ነበር ደረቆት ሀዎች እዛ አካባቢ ጠላ ሲጠመን ደረቆት አንድ አመትሽ ደረቆት ያው ከዚህ ለ11 ነው 12 ዓመት እስከ 16 ዓመት ነው የቆየሁት። 7 ዓመት ነው 6 ዓመት ከምናምን የቆየሁት እዛ እና 17 ዓመት ምናምን መሰለኝ ወደዚህ የመጣሁት እና ምንሽ ፈልጌ ነው በቃ ደረቆት መቅላት የጀመርኩት። ያው ከዚህ እጂ ብዙም አልቆየሁም ወደ ደረቆት መቅላት። እዚያው አሻሮ ይባላል አዲስ አበባ አሻሮ መቅላት ነው የሚባለው። እኔ እንጃ እዚህ ምን እንደሚባል አላውቅም። እዚህ ያው እዛ ደግሞ ደረቆት ነው የሚባለው። ደረቆት እንደየአካባቢው መጠሪያ ስሙ ይላል። ከዛ እዛ ሂጄ ደረቆት መቀመጫ በጣም ለእኔ የማይገባ ስራ የሚቀማስራ ነገር ደረቆት ነው። አረቄ ያወጣሉ። የአረቄ ደረቆት እቆላለሁ፣ የጠላ ደረቆት እቆላለሁ። እንጨት ማሳም ካወቅሽ ስለ ገጠር ሂደሽ የምታመጪው ነገር እሱን አመጣለሁ ማለት ሸክሙ ለእኔ የሚገባኝ አይደለም እና በጣም እንደዛ ሁኜ ምንም አይነት ተቀባይነት የለኝም። ይህ ስድብ ነው፣ ሁሌ ጥላቻ፣ በቃ አንቺ መሄጃ የለሽ ምናምን ነገር ማለት እኔ ፈልጌው አይደለም እዚያ ያለሁት። እኔ እነሱን መሬት ፈልጌ ወይም ሌላ ነገር ፈልጌ አይደለም እዚያ ያለሁት። ግን እነሱ እንደዛ ነው የሚመስላቸው ጭራሽ ባይገናኝ ነገር ማለት ነው። እና በቃ በጣም እየከበደኝ ሲመጣ የሆነ ጊዜ ትምህርት ማሪ ነበር በሰዓቱ እማራለሁ። በቃ በጣም እየደከመኝ ነው የሚሄዱት።
ማለት ነው። የሆነ ጊዜ እንደውም ምን አሉ መሰለሽ ትምህርት ቤት በጣም ስራ እየበዛብኝ ስለማረፍድ ለምንድን ነው የምታረፍጂው ሲባል ባለትዳር ነኝ እንዳላለች ምክንያቱም የሆነ የሚረዱ ይመስሉኝ፣ ግን እነሱ በዛን ሰዓት ቤተሰብ ምናምን ጠሩና ለሌላ ተማሪ ያስደርገው ለምን ልጅቷ እንደዚህ ጎበዝ ተማሪ ናት ለምንድን ነው እንደዚህ ያደረጋችሁት ምናምን እኔ ሌላ ችግር አስብሻል። እኔ ችግሬን ከተረዱኝ ብዬ ነው ልጆቹ ከዛ ብዬ ተነገርኩኝና እኔ እንደገና አዲስ ችግር ራሴ ልጭኩኝ ማለት ነው። እና በቃ ቀን በቀን ፈተና እኔ ከሰው ጋር መሆን አልችልም፣ ከሰው ጋር መሆን አልችልም። የኔ ወሬ ጭራሽ ተሰሚነት የለውም እና ከምንሽ በላይ ስለሱ ትልሽ በጣም ነው አሁን ሳስበው ያሳለፍኩት እኔ መሆኔን ራሱ ማርያም ተጠራጣ። ግን አሁን ላይ ካለፈ በኋላ እግዚአብሔር ይመስገን በድንግል ማርያም ምንም ነው የሚመስለው ስለነሱ ሳውራ ስለነሱ ስናገር ምናምን እንደዛ እየሰራሽ ራሱ እንደዛ እየለፋሽ ምግብ ራሱ ይከለክልሽ እንደነበረ ያለሽ ማለት ያ ያክል ስራ እየሰራሽ ደግሞ ምግብ መከልከል ራሱ ምን ያክል በዛ ላይ ደግሞ ልጅ ረሃብ ምን ያክል ከባድ ሊሆን እንደሚችል ምንም ጥያቄ የለውም። የልጅነት እድሜያችን በጣም ብዙ ነገር የሚያነሳ ሰዓት ነው፣ ብዙ ነገር የሚፈልግበት ሰዓት። አንቺ ግን ጭራሽ ከምግቡ ትከለክል እና በሰዓቱ አንቺ ያን ነገር የምትቆጣጠር አንዳንዴ መቻል ያለብሽ ነገሮች ትችያቸዋለሽ። ያው ስልሽ በጊዜ አታገኝም ምግቡ እኮ ይኖራል፣ ግን ያው ስለማትወደጂ ይሰጥሻል። በሚሰጥሽ ሰዓት ያው ግን እቤት አሁን ከእናት አባትሽ ጋር ሆነሽ በሚልብሽ ሰዓት ትበያለሽ፣ እንደፈለግሽ ነሽ። በቃ እኔ አሁን እኔ እዚሁ ይዟል ሳድግ እንደፈለግኩ ነው። እናቴ ያሉት ነው በቃ ከልጆቹ እኔ ተለይቼ አላውቅም። እና እዛ ግን ያለው ነገር ጭራሽ ነው የሚገናኝ፣ ጭራሽ በቃ ምንም ነው የማይገናኝ። እና እኔ ማልቀስ አልፈልግም ማርያም ስለሽ ማያስለቅስ ታሪክ ነው ምናምን አይደለም፣ ግን በቃ የአባቴን ጥላቻ እኔ ላይ ነው ሙሉ ለሙሉ። አባቴ በዚህ ሰዓት አባቴ በቤት የለም። አባቴ በቤት ይኖር ነበር። እነሱ እንደዛ አድርገው ከዛ ቦታ ባያስወጡት አባቴ ቤት ስለ ቤት ይኖር ማለት በግጭት አማካኝነት የወጣት ነበር ከቤት አባቴ ቤት አባቴንም እኔንም እንዳልኩሽ አባቴ ከይነ ዝም አይልም፣ ያየውን ነገር ይናገራል። ኃይለኝነቱ ግን እነሱ መጥፎ ሰዎች ስለሆኑ ነው ወይስ ደግሞ ከራሱ ኮስት ይመጣል? የማይሆን ነገር ስለሚያደርግ ጭራሽ የማይገናኝ ነገር ለእሱ ለሌላ ሰው የማይገባ ነገር ስለሚያደርግ እንጂ እሱ ክፉ ሰው ሆኖ ምናምን አይደለም። ስልሽ አባቴ ለእኔ ጥሩ ሆኖልኝ አያውቅም፣ የአባትነት ፍቅር አሳይቶኝ ምናምን አያውቅም። ግን እኔ ለእነሱ ክፉ ነው አይቻልም ማለቴ ለእነሱ ሁሌም የእሱ እህቶች እየተባሉ ከበረ በእኔ ከኔ እድሜ በፊት ነው የገባሁባት። ለእረፍት መጣ በቃ እዛ ብኖር ምናምን ግን ጭራሽ ነው ያስቀምጡት። ጭራሽ በጣም ሲብስበት ድጋሚ እንትን በጣም ይጨቀጭቁት አስቸግር ነበር በሰዓቱ በጣም ማለቴ ተማሩ እንዲወጣ ማለት ነው። ሰርተሻልና ማለቴ እንዳይ በቃ እዛ እንዲኖር አይፈልጉም። ምክንያት ያቀርቡ የሆነ ነገር ይፈጠራል። ሁሌ እሱ ነው ነገረኛ፣ ሁሌ እሱ ነው አስቸጋሪ የሚባለውና በቃ እሱን አልቻለም። የሰው ልጅ ይደራረቡበት ያው ወጥቶ ብዙ አልቆይ አባቴ ወደራት ነው እና ከዛ በኋላ በእንትን በጦር ሞቶ
ያው እኔ አባት ምናምን አይተናል። ያው ቢኖረኝ አባት አለ ፍቅሩ ባይሰጥሽም ግን አንቺ በሱ የተለየ ፍቅር ለቤተሰቦቿ ለዛችን ለአባትሽ አንቺ በፈለግሽው ልክ ፍቅር ሰጥቶ ቢያሳድግሽ፣ አንቺ ግን ለእነሱ ደግሞ ያለሽ ፍቅር ይገርማል። በጣም ስታወሪኝ እንትን ይገርመኛል። አባት ማርያም እሺ አሁን ስለሌለ ምናምን ይቀር አባት ባላችሁ ሰዎች በጣም ነው ማርያም በጣም ወኛ አቅም ምንም ነገር አድርጎልኝ አቅም እኔ እሱ ጫማ መስሎ ግን በጣም ፍቅር ምክንያት የለውም የሚባለው ማለት በቃ እንግሊሽ ነው። እዛ ሂጄ ራሱ ውስጥ የተቀበልኩት ዲሪክት ይቀመሳል እንደዚህ የሆነ ጊዜ ሳልነግርሻለሁ አባቴ ነበረ መሰለኝ እዛ ሰዓት እና ከብት ምናምን አለ ከብቷ ፈታ ልትሮጥ ስትል በጣም ነው የምፈራት። ስትለኝ ግዴታ የኔን ህይወት ሳይሆን ያሰብኩት የእሷንና ገልሻለሁ በቃ ያንን ነገር ነው ያለች። ያንን ነገር ነው የፈራሁት። እሷ ከምትሮጥ ምንም እንዲህ ነው ገመዱን እንዲህ አላውቅም። ሲጀምር ከብት እንዴት እንደሚያዝ እንዴት እንደሚታሰር ምንም ነው የማላውቀው። ብዙ ጊዜ ቆይቼ ሊሆን ይችላል እዛ ምንም የማልወደው በስ 6 ዓመት ከምናምን ነው ይቻላል ግን አይገባም። እና ምን ልንፈልጌ ነው ሲጋት ተባሳለኝና ከብቱ እንዲህ ሲጠመጠመው እዚህ ጋር ደረሰ እጄ ላይ ደረሰ። ከዛ በኋላ እንትን ቋጥር እኔ ቋጥር አይደለም እኔ ፈተና ይሁን አላውቅም። እኔ እንዲህ ነው እየጠመጠምኩት እየሄድኩት የነበረው እና አላውቅም። በቃ እግዚአብሔር ነው ይዳረጋለች ሩጥ መሰርሰር ጀምሯል ማለት እሷ እየሳበችኝ ነው። እኔ ወደድኩኝ አልቻልኩም። ገመዱ ተሳስሮ እጄ ላይ ገባ። ማንም የለም ሲጀምር ሰው እንዳትሮጥ ብላኝ የለችም። እሷ አብራኝ ማገዝ ምናምን ማድረግ ትችላለች፣ አላደረገችው። እኔ ትግሌ ከታክቲቷ ጋር በቃ እንዳትሮጥ ብሎኝ ነው በዛ ሰዓት። ግን ያው እግዚአብሔር ስራ ደግሞ አሳይቶ እንተላልና ራሱ ተመታ። ሳየው ማርያም በዛን ሰዓት አልችልም። ይሄ ፈተና እስከ መቼ ነው? ምን አመገኘሽ? ሐኪም ቤት አልሄድኩም። እኔ አሁን ጠባሳ ሰው ሲያዩ በጣም እንደነግጣል። ሐኪም ቤት ምናምን አልሄድኩም። ምን አሉ እነሱ እንደሰጡሽ ሲያዩት አያቴ ቢያንስ አዝናለች ትንሽ። ያው ስልሽ የልጆቿን ምክር ቀይሯታል በጣም እንደ አያትነት አትሆንልኝም። ግን ይህን ቁስል ባየችው ቁጥር በቃ እንደ እናት ሆነ ርህራሄ እንኳን ያሳየችኝ አያቴች። በበነገው በቆሎ ቅጭል እመቤቴ በበነገው በቆሎ ቅጭል ላይ ቅጭል ይሄ ቁስል ምን አለ ብለኝ አያቴ ያለች ያባታት አክስቴች ይሄ ቁስል ምን አለ ቅጭልች በቃ ማላመጣማ። ግን የሚገርምሽ ነገር ምንም ነው ያላመነኝ። ምንም ምን ያደርሰማኝ። ይሄ ቁስል ትልቅ እንደመሆኑ እኔ አላመነኝ እና በጣም እኔንም አባቴ ነው ያው እኔ እዛ አልነበርኩም። ወደዚህ መጥቻለሁ አባዬ ሲሞት። ግን እነሱ አሁን በሰዓቱ እንደዛ በሚያሰቃዩሽ በሚያንገላቱሽ ምግብ በሚከለክሉሽ የአባት ምንሽ ምን ይመስል እነሱ ነው የተቆጣቸው? አባቴ ስለኔ ምንም አይጠበቅም። በቃ ወሰደሽ በቃ እንዴት ነሽ ነው ነገር ሄለን ምን ትበላለች፣ ሄለን ምን ይደረግላታል፣ ምን ትለብሳለች የለም አስይ የራሱ ቤት አለው። ቁርስ ከበላ ከሰጡት ይበላል፣ ካልሰጡት ይውላል፣ ገባል እንጂ አባቴ ለልጄ ብሎ አስቦ ያደረገው ነገር ትዝ አይልም። የለም ምን ትዝ ማለቴ ከዚህ ከደህና ከነበርኩበት ቦታ ወስዶ እነሱ ጋር አስገብቶኛል። የስቃይን መዓት እንዳያደርገኝ እንጂ አባቴ ሊያደርገው ነገር የለም።
እና በቃ በጣም ነገሮች እየባሱብኝ ሲመጡ ለመጥፋት አሰብኩኝ። ለመጥፋት ሳስብ ያው ከቤት ምናምን ወሰድኩኝና ስጀምር ቀን ትዝ ይለኛል እና የበጣም ቀን ነበረ። በማየት መልኩ ውስጥ ያለ ናቸው ማለት ልታመልጭ የነበረበት ነበር ነበረበት ክላስ ስለመማር ብዙም አይከብድም ነበረ። የመጀመሪያ ክላስ እንደሚሆን ሰው ኢንፎርሜሽን ለብሰሽ ሻንጣዬን ቦርሳዬን ሻንጣ ከዛ በኋላ ቤት አብሮ ሰው ምናምን ነበረ። ማንነት እራሱ ናርጎች ፍላስቴ በምን አጋጣሚ ማን ነው ማለት ነው ልትይዘሽ ወጣለች ስልሽ መኪና ላይ ሰው ላይ ሆነና ግማሽ መንገድ በእግሬ መሄድ አሰብኩኝ። የዛን ሰዓት ባህር ዳር ከባህር ዳር ወጣ ስለሚል ከቦታው ባህር ዳር አድሬ ከባህር ዳር ባስ ሊይዝ ነው የኔ ሀሳብ ነበር እና ከወደ ባህር ዳር ሲሄድ ሰው ካየኝ ግዴታ ይነግሯቸዋል እነሱ። እንደዛ እንዲሆን ደግሞ ነው ያልፈለኩኝም በእግሬ መሄድ ጀመርኩኝ። ተያዝኩኝ። ከዛ በኋላ ተመለስኩ መጣሁ። ድጋሚ ሌላ ስቃይ በጣም ደግሞ ባሰኝ። ሳልሄድ ልጠፊ መሆኑን ሲያውቁ ደግሞ በጣም ጫና በፈጠሩብሽ። በጣም ከምልሽ በላይ ሰው ጋር ሲጀምር በቃ ሰው መቶ ምናምን እኔ የኔን ክፉነት ሳይናገሩ ሽንቶ ማርያም እሷ እንዲህ አድርጋ ነው እንጂ እሷ ለቤት እንዲሰርታ እኔ እዛ ቤት እያለሁ በቃ ቤቱን እኔ ነኝ ያሱት ማለት ይቻላል። እኔ ነኝ የምሰራው። ቢያንስ እንጀራ ቢጋግሩ የሆነ ወጥ ነገር ቢሰሩ አረቄ ያወጣሉ ማለት እኔ አረቄውን እንትን አይደለም እንጂ ደረቁትን ምቆላው ብቅልም ማስፈጫው እንጨትም ማመጣው ሁሉ ነገር ማድረገው እኔ ነኝ። ግን ያው ለሰው በቃ እንደዛ አድርጋችሁ ታውቃለህ። አሁንም ያ መከራ ተደጋገመ። በቃ ትንሽ ባሰ። እንደው ልጠፊ ምናምን ሲያውቁ ደግሞ ይብስባቸዋል። በቃ በጣም የባሰ ሌላ በጣም መከራ በ14 ማታ ላይ 14 ላይ እሱ ጋር ነበርኩኝና ጠዋት 12 ሰዓት ላይ ክላስ አለኝ። ሜካፕ አንደኛ ናቸው ነው ዩኒፎርሜን ለበስኩኝ። ለማንኛውም ተማሪ ከውስጥ ቱታ አለኝ። ባህር ዳር ሄጄ ነበረ በመሀል ያቆሜ መስተላለስ እና ቱታዎች ምናምን ሳታኝ ነበር እና ቱታ የለበስኩኝ እና ቦርሳዬ ውስጥ የነበረው ልብስ ነው። ደብተር አልነበረ። ደብተሩን አውጥቼ ሌላ ቦታ ውስጥ እዛው አስቀምጬ እቺ ቀን አልነቃለች። ሌሊቷ እንዴት እንደረዘመችብኝ። ከዛ ብር ምንም ነበር። መጀመሪያ ሰዓት ስጠፋ ብር ከቤት ወስጄ ነበረ። በሁለተኛው ስጠፋ ከቤት ምንም አይነት ብር ነው የወሰድኩት። ምንም ማለት ነው። ወጣ ላይ ገብርኤል ቤተክርስቲያን ላይ በመንገዳችን ከልጅነቴ ጀምሮ ይዘዋል ብር ያንስ ከቤት ስለሰብኩት ስጠፋ 17 ከዛ ጸልዬ ምናምን አደረኩ። 15 የዛን ቀኑ 15 ነበር። በጣም ጀመርኩ መንገድ ስመጣ ምንም ስልሽ ልክ ስገባ መኪና ውስጥ ስገባ ቅዱስ ገብርኤል ስል ምንም ሳለን ገባሁ። ትራንስፖርት እጅሽ ላይ ከሌለ ማለት በምን አይነት መልኩ ነው? በዛሬ ደግሞ አታውቂውም ሀገር ነው ስትሄጂ ብቻ ያለሽ የምታውቂበት አጋጣሚ ሰው በምን አይነት መልኩ እዛው የራሱ የአባቴ ቤተሰቦች እራሳቸው ናቸው የሰጡ እህቶቹ ምናምን አይደሉም። ያጎት ልጅ ያክስት ልጅ አለው። እነሱ ጋር ጥሩ አቀባበል ነበራቸው ለእኔና ተረዱ።
ሰጡኝ። ከቤት ምንም አይነት ብር ነው ያልወሰድኩት፣ ምንም አይነት ነገር አልወሰድኩም። እንደምጠቅም እነሱ ያውቃሉ። ምክንያቱም ችግሬን ያውቃሉ። ቤት ያለውን ነገር ስለሚያውቁ በቃ ተረድተውኛል። በአንድ ቀን ገባሽ? ስጓዝ 11 ሰዓት ላይ ገጠር ነው አይደል? ነበር ገጠር አይደለም ትንሽ ከባህር ዳር ትንሽ ገጠር። ስለዚህ ያኔ ልክ የወጣሽ ቀን ነው ባስ እንትን የቆረጥሽ ያኔ ነው የቆረጥሽ። ባስ ያለው መኪናው ቅጥቅጥ ባስ ያለው ባህር ዳር ከሄድኩኝ አሁንም ያ ነገር ሊደገምብኝ የዛኔም ያንን ባሱን ፈልጌ ነው በጊዜ መግባት የሚለውን ነገር ፈልጌ ነው ባህር ዳር ፈልኩት። ቅጥቅጥ ይሻላል ከባህር ዳር አዲስ አበባ በቅጥቅጥ መጣሁ ማለት ነው። ከዛ አዲስ አበባ እንደተቀበለች አዲስ አበባ አዲስ ግን እኔ አዲስ አበባ አይደለም ወደ ዞን ሄደች። ቀጥታ ወደ ዞን ሄደች። ይባሽ እንደምትሳፈሩ ያው ሰው አለ ጠይቂያለሽ በሳልሽ ስልሽ አዎ ችግር እኮ ያስተምርሻል። ያለ እድሜሽ እኮ ትልቅ እንድትሆኛ ያልሻል ችግር እና አዲስ አበባ ምን ያክል ባህል በዛ ላይ ደግሞ አዲስ ነሽ። ከዚህ በፊት አዲስ አበባ ሲቀጥል ደግሞ ልጅ ነሽ እና በጣም የሚከብድ ይመስለኛል። በጣም ህይወት በሆነ መልኩ ካልሰራሽ በስተቀር አይደለ? እግዚአብሔርም አለበት። ከዛ በኋላ አጎትሽ ጋር ነሽ? ከአጎቴ ጋር ሲያዩ አላምንም። ማን ማለት እኔ ሞኔን አያውቅም። ከዚህ እንጀራ አይደለም ሁሉ ጊዜ ስፍንች ነገር አለ። ማናት የማን ምጣለ ዘነጋሽ ልጅ ምናምን ብዬ ነገርኳቸው። ሰማን እዚህ አይደለችም ጎጃም ናት ምናምን ነገር አለ። አይመጥቼ ነው ከዛ ለቀሱ ሲያዩ ቋቅር ያለው ፊቴ በቃ ምንም ማመን አልቻሉም። ሲጀመር እንዴት ያቺ ልጅ እንደዚህ ሆነች ያለውን ነገር ክብር ለኪዳነ ምሕረት ገቦች ከኪዳነ ምሕረት ቀን ነው አይደል? ከኪዳነ ምሕረት ጋር ያለሽን ከዚያ መጣ የስልክሽ መጥሪያ ራሱ ኪዳነ ምሕረት ማለት በጣም ልዩ ይችላል። ማርያምን ቃል የለኝም ስለ ኪዳነ እኔ እሷ ደጅ ሂጄ ምንም ስለገበ ባዶ እጄ ሞልቶ ሊያስቸግር እመቤቴ ምንም የማያውቀኝ ሰው ምንም ነገር አድርጎልኝ የማያውቅ ሰው ኪዳነ ምሕረት ቀን አድርጎልኝ ያውቃል። እመቤቴ ኪዳነ ምሕረት እኔ የምላችሁ ነገር ጋር ማርያም ኪዳነ ምሕረትን የያዘ ሰው ምንም ነው ማርያምን ስልሽ ኪዳነ ምሕረትን በጣም ባለቤቶች ዝዋይ ሁኜ ራሱ እኔ የትወና እኮ በጣም ማንንም አላውቅም። ግን ሰው እዚህ አክቲንግ ስራ ላይ ትረጅኛለሽ የሚያስተምር ሰው ለማወቅ በጣም ፈተና ነው፣ በጣም መከራ ነው። ሁሌም በቃ እዛ ቦታ ላይ እንድታደርገኝ እየሄድኩ ያ ህይወቴ እኮ እሱ ምናምን ላይሆን ይችላል። ኪዳነ ምሕረት ካለሽ ፍቅር አሁን ባለበት ነገር ክርበት ይመስላል። እሱ ይገባታል። እዛ ደረሰ። እኛ ሀገር ደግሞ ትንሽ ወደ አርባ ላይ ስትሄጂ ፈተና ትንሽ የሚበዛ ይመስለኛል። የሆነ ሴትነትሽን ሴት ደግሞ ስትሆኛችን በጣም የሚከብድ ይመስል በጣም ብዙዎቹ አሁን ሴትነትሽን ለመጠቀም ይፈልጋሉ። ብቻ የሆነ ፈተና የሚሆኑሽ ብዙ ነገሮች አሉ ያስባሉ። አንዴ የእውቅና ማግኘት እስክታገኝ ድረስ ብዙ ቅባቶች ይኖራሉ ብዬ አስባለሁ። አንቺ ግን እነዛ ነገሮች ሳይበርግሩሽ ጥረት እያደረግሽ ለትወና በጣም ወንዶች ስራ ነው። ዳንበት እንደምታሰብ ማይሆን ምንም ነገር የለም ማለት አሁን ካለሁበት ነገር አንፃር እንደሚሆን አውቃለሁ። እግዚአብሔር ይመስገን።
ማለት እዚህ መተሽ ስታድጊ ምናምን ነገር ደግሞ የሚያስፈልጉሽ ብዙ ነገሮች አሉ በህይወት ውስጥ። እህት የለኝም፣ ወንድም የለኝም፣ አባት የለኝም እና የሚረዳሽ ሰው ያስፈልጋል። ለኔ ረዳት እናት ሁሉ ነገር ኪዳነ ምሕረት እና ያው ዝዋይም ለትንሽ ጊዜ ቆየሁኝ እዛ። ከዛ በኋላ ትምህርትሽን ቀጠልሽ? ወደ ዝዋይ ከተለያሽ በኋላ ትምህርቴን ቀጠልኩኝ። አክቲንግ ከዝዋይ አዲስ አበባ ዩኒቨርሲቲ ተማርኩኝ። ወጪውን ከበር የሚያደርግልሽ የትራንስፖርት ወጪ ነው? አጎቴም አለ፣ የአጎቴ ልጆች አሉ፣ እናቴ ልጅ እና ሁሎችም የእናቴ ቤተሰቦች በጣም ነው የሚወዱኝ እና ለእኔ ዋጋ የከፈሉ ትልቅ ሰዎች። ያው አሁን እንደምታውቂው አዲስ አበባ እየኖርኩኝ ነው። እዚህ ላለሁበት ቦታ እነሱ ናቸው ከፈጣሪ በታች ያስተማሩት እና ያው ቤተሰቦች ስላሉ እናትሽ ግን አልጠየቅሽ ነበር በሰዓቱ? ማለት ባህር ዳር በነበርሽበት ሰዓትም ከሁሉም ደግሞ ተመልሰሽ ወደ ዘወር ሄድሽ በኋላ በስልክ አትደዋወሉም ነበር? ያው እናቴን የማግኘት ብትፈልግም የሚያገናኘን ስል እንዳልኩሽ ነው። አባቴ ብዙ እኛ ጋር አልኖረም፣ ቢኖርም እናቴን ሊያገናኘኝ አይችልም። ልጠይቅ ትችላለች፣ እኔ የማውቀው ነገር የለም። ግን ያው አላገኛትም። ወደ ቦትሽ ከመጣሽ በኋላ ወደ ቦትሽ ከመጣሁ በኋላ ራሴ ሄድኩ ወደ እናቴ። እናቴ ሄድኩ ግን ያው እንደ እናት ነች። እሷ ሰምሳፎት ተለብሽ ከገንዘብ ጀምሮ በሀሳብም በምንም ያለችው እናቴ ነች። በቃ እኔ ራሴን የሚያስችል ስራ ትልቅ ስላልሆነኝ አይደለም የምኖረው አዲስ አበባ ውስጥ። አዲስ አበባ ውስጥ አስበሽዋል፣ የራስን ችሎ መኖር የእናትና የልጅ በሰዓቱ ያሳደግሽውን ነገር ታወራለች። እሷም ደግሞ ማለት የእናት ፍቅርና የአባት ፍቅር በሰዓቱ አለማግኘትሽ የፈጠረብሽን ስሜት አውርተሻል ታውቂያለሽ? አሁን ያሰለች ያው ትምህርት ስለሚላሽ ምንም ነገር እንደሌለ ያሳደገችበት ጊዜ ከባድ እንደሆነ በቀን 2-3 ስራ ይሰራች ነው። ዱባይ ስንኖር እስከ 6 ዓመት ያሳደገችኝ እና ምንም ነገር ስለምል አለማስወረደ እኔ ዛሬ ለመቆም እኮ ወሰነኝ እሷ ነች እንጂ ያው እንዳባት ብሎ እዛው አስወርጃት እንዳላት በሚያስባት ሁሉ ማስወረድ ትችል ነበረ። ምን አላደረገችም። ለእኔ ዛሬ ልመቆም ያለችው ነገሮችና ብዙ ነገር በጣም ብዙ ማስተላለፍ ብዙ ነገሮችን ብዙ ቻሌንጆችን አስብ። ልጅ ሆነ ስንት ነገር የሚያስብ አባት ፍቅር አለ መቀመጡ ብቻ ነው ልንገርሽ መሆኑ ረቶ ቤተሰበት ፍቅርን የሆነ ሳታገኝ ያደች ልጅ አለና ከፍቅሩ ማጣት ጋር ደግሞ ሆነ ተከታትሎ የሚመጣ በቤተሰብ እነዚህ ሁሉ ቻሌንጆች በአንዲት የ10 ዓመት ህፃን ልጅ ማሳለፍ ማለት እውነት ለማለት ቀላል ነው። እነዛን ሁሉ ቻሌንጆች አንቺ አልፈሻቸው ተወጥተሻቸው አይደለ? አሁን ካለሽበት ደረጃ ላይ ደርሰሽ እውነት ለማለት የአንቺ ታሪክ እኔ በጣም ብዙ ወጣቶች ይማሩበታል ብዬ የማስበው። ምክንያቱም አሁን ሰው በትንሽ ነገር ተስፋ ይቆርጣል። ገብቶሻል? የሆነ ያክል አይደለም ከጎንሽ ሰው ምንም ሳይኖር የመፈቀር የመወለዱ ስሜት ሳይኖር ቀርቶ ሰው በሰዎች እንኳን ተከቦ የባዶነት ስሜት የሚሰማው በጣም ብዙ ሰው ብቻለና አንቺ በነዛ ምን ቻሌንጆች እንዳልሽኝ ኪዳነ ምሕረት ወንዝሽ ተሻግረሻል። ሄለን አሁን ላይ ያለችበት ሁኔታ ምን ይመስላል? ያው አንቺ እንደምታውቂው አክቲቪቲ ይሰራል። አሁን ደግሞ የራስን ትንሽ ለማለት ከእግዚአብሔር ጋር ወደፊት ደግሞ በተለያዩ ስራዎች በድራማ በቀረብ ያስባሉ
ሰራለሁ ትግሌ ትንሽ ድካም ምናምን ስለሚል ሌላ ስራዎችን ከባባድ ስራዎችን መስራት አልችልም። የድካም ድካም ባለፈው እያወራን ማለት ከሀሳብ ጭቀት የመጣ ነው ወይስ ጀስት አይደለም? ከስራም ይመስለኛል ከሀሳብ ይመስለኛል ከቀን ወደ ቀን እያባሰ ይመጣል። ከቀን ወደ ቀን ነገር አይደለ የሆነ እየደከመሽ ይመጣል። በልጅነትሽ ያጣሻቸው ነገሮች ሲደራረብብሽ እያደግሽ ስትመጪ ጤናሽ የሆነ የሚያመጣው እክል አለና እንደዛው ነው። በቃ እኔ ብዙ ጤና የለኝም። ማለት ልቤን ያመኛል። ከባባድ ስራዎች ምናምን ስራዎች ወገብሽን ነገር በስራው ጫን ወገብሽን ጋር ችግር እንደፈጠረብሽ ያረድብሽ ከባባድ ስራዎች በልጅነትሽ ስለተጎዳ ከፍ እያልሽ ስትሄጂ ሊመለስ አይችልም። ምክንያቱም በልጅነትሽ የተጎዳሽው ነገር ስላለ አይመለስም። ወከቤ ይመጣል። ያው ደግሞ ከቀን ወደ ቀን በበሽታ ይመጣል። እግዚአብሔር ይመስገን ነገር ጸበል ነበር ኪዳነ ምሕረት ጸበልሽ ጋር ወንደና ነኝ። በእምነት መበርታት መቤቴ ካለች ሲጀመር እዛው ልማት ያወጣችሽ ከጎንሽ የነበረች ድንግል ማለት ሁሌም ማስባት ነበረ። ማለት ከዛ ወጥቼ እዚህ እንደምመጣ ብዙ ተስፋ የሚያስቆርጡ ነገሮች አሉ። በዚህ ሳልነግርሽ ያለፍኩት ነገር የሆነ ጊዜ በጣም በብርጭቆ ውሃ መጠጣት አልወድም ነው። በብርጭቆ በቆሎ የሚጠባ ትላለና የነቀስ መድኃኒት እሱ ነገር አለና ራስሽን ለማጥፋት ራስ እዛ አንተ ነገር ያልሽው አያቶችሽ ትላለች። ከዛ ስንትታል ምንም ያለውት በጣም ግን እግዚአብሔር ምክንያት በጣም ይጠብቅሻል። ግን ፈጣሪ ኪዳኖች ያለሽ ምክንያት ይችላል። የሆነ ነገር አስቤ ቤት ውስጥ ምንም ማረኝ ቸግሮኛል ወይ ሊደበኝ ነው ወይ ጤና ነገር ተቀበል ነው ታደርግ ነው ወይ የጤና ሲጥሽና ምን ነገርሽ ምን ታደርጊ በማንኛው ነገር ታደርጊ አሁን እንኳን እዚህ ባለበት እንኳን እዛብኝ እሷ ልታቱ ማሰጠኝ ስራው ባይስ የሚወጣው ያለና ተሳፈረ ዛሬ መስል ዳዊት ደስ ይለኝ አሁን ያለበት ቦታ ደህና እንደሆንኩኝ ማሳወቅ ነው። ክብር ለኪዳነ ምሕረት ማርያም። እኔ እሷ ያላለፈልኝ ምንም ነገር የለም። ማርያም ህይወቴን ቢሆን በቃ በብዙ ነገሮች ያላለፈልችበት ስለ ፍቅር የተፈጠረ ደስ ይለኛል። ያው እንዳለሽ ታስታውቂያለሽ። በነገርሽ ላይ አንቺ በቂት የተዋወቀ አጋጣሚ በመጀመሪያ ጊዜ የሆነ የፍቅር ሰው እንደሆንሽ የተረዳሁት ምክንያቱም ካውታውሽ ጮክ ብዬ እውነትሽን ነው ምናምን ብዬ ስለ ስራ የሆነ ስምት ይበቃ ለስራ ራሱ የሆነ ሰው ጠይቆኝ ስል ቁጥርሽ ሰጥ ተስመጥልኝ ነው በቃ ገና ሳሪያት ነው ደስ ያለሽ እንደደድኳት አለኝ ማለት ነው። እና የሆነ እንትን ይሄ ደስታሽ ይጋባል በትንሽ ነገር ነው ትደስ። ብዙ ችግር ያሳለፉ ሰዎች ብዙ ጊዜ እንትን ናቸው ደስታ ማለት በጣም ውስጣቸው ብዙ ነገር ያይመጥርሳቸው በጣም መስሎ ያወራሉ ማለት ነገርና እኔም እንደዚህ አይነት ሰው ነኝ ብዬ ስምና ህይወቴ ወደ 21 ዓመት ሊቆጠር ቅሪያ ነበር ባይለባለው ትንሽ ምንሽ ነበር እስኪ ያን የተፈጠረበት አጋጣሚ ብታሪ ደስ ይላል። ያው አሩቃ ይባል ብዙ አልሳው በጣም ነበር የሆነ በጣም ወድ እንጃኔ ምን አይመስል ነው ካላቀቻ ግን የሆነ ለልጁ እንትን አለበት መሰለኝ ለሰው መሰለኝ ልጅ በጣም ሲወደድ ይችላል። የታክሲ ሹፌር በጣም ነበር የሚወደው ስልሽ
የራሱ መኪና አለውና እዛ ሰራውና በዛ አጋጣሚ ነበር ታክሲ ስትጠቀም ከዛ የሚወልድ ደግሞ ሰፈራችን አለ አካባቢ እኔ ቺፕስ ምናምን ሰራ ነበርና እዛ አካባቢ ይገኛል እዛ አጋጣሚ ያው ስልሽ በጣም ጥሩ ሆኖ የቀረብሽና እንዳትል የሚለው ሰዎች አሉ በጣም ነበር የሚወደው አሁን አብረን በጣም ሰዎች ታኒ ያጠፋት ነገር የለም ግን አንዳንዴ ምክንያቱም ሳይናገር ኮሽ ሰው አለ አይደል ምንም ሳይነግረኝ ነው የወጣው ምንም ሳይነግረኝ ለምን ክሊክ ይቀርባል ማለት አልነበረም ግን ያው ቅርብ ነገር አለ በትክክል ነበር ያቀረቡት እሱስ የነበረበት እሱሽ ከጥያቄው የመጣው ከራሱ ከኔ ሄዶ ምናምን አይደለም የሆነ መጀመሪያ ላይ ወደድኩሽ ብለውሽ የሚቀየሩ ሰዎች አሉ አይደለ በቃ እንደዛ ነው ሲኔ ጠይቀው ምናምን ነገር አይደለ በቃ ከቀን ወደ ቀን የሚለውጥሽ እኔ አብሮኝ እያለ በጣም ጥሩ ሰው ነበር ያው እኔ በፈለግ ሰዓት አይገኝም ሁሌም በቃ የሆነ ስልሽ በፊት ፈልጉሽ የሚመጣው ሰው ጊዜ የለኝም የሚለው ነገር አለ አይደለ እሱ ይደጋገምሻል አሁን በዛው ብዙ ማለት ሰይድ ቤተሰብ ስሜት የመጀመሪያ ፍቅረኛችን ቅርብውን ነገር አታውቂው ከዛ ሲቀጥል ደግሞ በቤተሰብ ፍቅር አለመሰጠት ነበርና ፍቅረኛሽ ጋር ማለት ይሄ ነገር ሲደገም ከባድ እንደሚስል አይጠረጠርም እስኪ ስለፈጨት ከባድ ነበር በጸሎት ኪዳነ ምሕረት ከይባችሽ አሁን ቤክራም ነገር ነው ያው ልቤን ያመኛል ልክ እሱ ሲል ያው በመጨነቅ ነው በቃ መቼም ስካፋኝ ኪዳነ ምሕረት አለች እሷ በቃ እሷ ጋር በቃ በከፋሽ በተጨመርሻት መሸሸገሽ መደደቀሽ ትላለች በጣም ሁሌ ምንም ነገር ነው አቤትም ይቆይ ችግር ኪዳነ ምሕረት ነው ኪዳነ ምሕረት ምንም አድርጌላት አላውቅም ግን ምን አድርጌሽ ነው ማለት ሁሌ ማለት ነው ምንም አድርጌ ጥሩ ስራ ሰርቼ ምናምን አይደለም ሁሌም ከጎን ስለሆነች እግዚአብሔር ይመስገን አሁን ላለሁበት ሁኔታ ሷቱ ሰጥ ያለበት እርዳታ አንድ ያለበት መንፈስ ይላል በቀጣይ ሄለን ምን ቦታ በፍቅር ሊሆን ይችላል እንዲሁም በስራ ሄለን የት ታላቀቅ በቀጣይ ይሆናል ይበልጣል ፍላጎቱም አለኝ እግዚአብሔር ይመስገን አሁን ነበር ማቃቸው ሰዎች ስላሉ እየገባው ወደ ስራው እየሰራው ስለሆነ ደግሞ በደንብ በመታወቅ ደግሞ በጣም ስለ ተዋል ያው በፍቅርም በጣም በፍቅር ያለሽ አመለካከት እንደተዛባበት ያሳገቻቸው ነገሮች ፈጽሞ ፈጥሮብሽ እንትን ያልሽ ነገር የለም አይደለ ቻሌ ለፍቅር ለሰው መጥፎ ጥላቸው ለማጨራሽ ነገርም ተነገረ በእውነት ስልሽ ያተነግርሻል ማርያም ስልሽ እኔ ከማብዙ በቤተሰብ መሰለሽ በሆነ ሰው ሲበደል ያንቺ በማለት እንዳወራሽ ቀላል ነገር አይደለም እጅግ በጣም ከባድ ነው በዛ ላይ ደግሞ የኔ በምትያቸው ሰዎች ደግሞ የለለቀ ችግሩን ያገዝፋል ግን አንቺ የሆነ ነገሮችን የሚሻይበት መንገድ በጣም ይገርማል ሌሎቿን ይለጥላቸው ያለባቸው ወንድ ነው እኔ ለኪዳነ ምሕረት ነው ሰው በቤተሰቦቼም ዘንድ የመጣውን በውጭ ሰውም የመጣውን በሴትም ሊሆን ይችላል በወንድ ብቻ ላይ ይችላል ግን ኪዳነ ምሕረት አለች ሁሌ ፈገግ ስላለች ምንም ነው ዛሬ ነገ መስከፋኝ ማንም ሰው ነገር ቢያደርገኝ ጥላቻ የማይመጣውም ለዛ ይመስለኛል ምክንያቱም እሷ ጥላቻውን ሳይሆን ጥንካሬውን የሚሰጠኝ እሷን ተደግፈሽ ስለዚህ ያው ምንም ነገር ደስ ይላል በመጨረሻ እስኪ ማለት ቀረምት ለካለ ማመስገን የምትፈልጉ ቀረብ ነገር ግን ያው እንደኔ ተጨነቃችሁ ባልቴ የከፋችሁ ሰዎች ካላችሁ አውሪች ጋር መጣችሁ አውራት ሰንፈስ በሉ ላለው ማመስገን የምፈልገው እንደነገርኩሽ
እመቤቴን ይዛችሁ ምንም አትሆኑ። ምንም ያህል ከባድ ችግር ሊገጥምሽ ይችላል። ምንም ያህል የማታልፊው ነው አበቃለት የተባለ ችግር ሊኖርብሽም ይችላል። በጤናም ሊሆን ይችላል፣ በህይወትሽም በምትኖሪበትም። እኔ ኪዳነ ምሕረትን ከልቤ ነው የምናገር። እኔ ብዙ ነገር አድርጋልኛለች። እኔ የምለብሰው ልብስ አጥቼ የማደርገው ጫማ አጥቼ ባዶ እግሬ እጨቃለሁኝ። እኔ ጎጃም ውስጥ ዛሬ የፈለግኩትን ልብስ የፈለግኩትን ጫማ አደርጋለሁ። እሷ ስለፈቀደች በቃ ምን የማታልፊ መከራ የለም። እሷ አንተሽ ሁሌም ሲከፋሽ ኪዳነ ምሕረት በሉዳ ኪዳነ ምሕረት ላይ ትለይብኛለች። በጣም ነው የምወዳት እናቴ። ቤተሰቦች ጋር ሙሉ ሰጥራለሁ ሀሳብ ስላለበት ዛሬ ውስጥ አስፈልጋለሁ። እሺ ታሪክሽ ስላጫወትሽ ለቤተሰቦች ስለወጣሽ በጣም ደስ ብሎኝ ስላካፈትሽ የታሪክ አስተማሪ ሌሎች ወጣቶች የሚባሉበት አለች ስላጋራሽ እንዲሁም ደግሞ ጥሪያችን አክብረሽ ስለተገኘሽ እጅግ በጣም አሪፍ አመሰግናለሁ። እኔም ልቤን እንዳወራ ጊዜ ስለሰጥሽኝ ከፋኝን ነገር የራሴ ነገር እኔ ለሰው መማሪያም ሆነም አልሆነም እኔ ቅልል እንዲለኝ እንዳወራሽ ስላደረግሽኝ በጣም አመሰግናለሁ። ውድ ቤተሰቦች የዛሬ የኔ ህይወት የተሰኘ ፕሮግራማችን ከሄለን ጋር የነበረን ፕሮግራም ይህንን ይመስል ነበረ። በጣም እንደወደዳችሁት፣ በጣም ብዙ ትምህርት እንደተማራችሁበት ከህይወቷ ምንም ጥያቄ የለውም። ሄለን በጣም ጠንካራ ልጅ ነች። እውነት ለማውራት ከልጅነት አሁን እስካለችበት እድሜዋ ድረስ ያለፈችበት የህይወት መንገድ እጅግ በጣም ውስብስብ፣ ከጎኗ ማንም ሳይኖር ከህይወቷ ላይ የተጋረጡ ችግሮችን ሁሉ በድል ተወጥታ አሁን ካለችበት ደረጃ ላይ ደርሳለች። ነገ ደግሞ የተሻለ ህይወት ላይ እንደምትደርስ ምንም ጥያቄ የለውም። ስለዚህ ከሷ ህይወት ደግሞ እናንተ በጣም ብዙ ነገሮች እንደተማራችሁ ምንም ጥያቄ የለውም። ውድ ቤተሰቦች ያው ይህን ፕሮግራም እንድንሰራ መልካም ትብብር ጋላክሲ ፈርኒቸር ነው። በጣም ብዙ ስራዎችን የሚሰራ ሶፋ፣ እንዲሁም ደግሞ የቤት እቃዎች፣ በጣም ብዙ ዘርፈ ብዙ እቃዎችን ያቀርባል። በእኛ በኩል ከመጣችሁ ደግሞ 20% ቅናሽ አድርገንላችኋል። ስለዚህ በጋላክሲ ፈርኒቸር ላይ መታችሁ የምትፈልጉትን ነገር ሁሉ ስለማታጡ ጎራ በሉ። ስለዚህ ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁሉ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልን። እንዲሁም ደግሞ የለቀቅናቸው ቪዲዮዎች በቀጥታ እንዲደርሷችሁ ደግሞ የደወል ምልክቱን መጫናችሁን እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን በድጋሚ እንዲሁም ደግሞ ታሪክ አለን ሰዎችም ኮሜንት ላይ አሳውቁ። የምናቀርበው ዛሬ የነበረ ፕሮግራም ይመስል ነበረ። ባይ